ብዙዎቻችን እንግዲህ ህይወታችንን ለመቀየር ያልገባንበት ቁጥቋጥ እንደሌለ ሁላችንም የምናውቀው ነው። ሁላችንም በውስጣችን ይዘነዋል። ምን ያህል ብር የሌለው ሰው ምን ያህል በደል እየደረሰበት እንደሆነ። ታዲያ ዛሬ ሁላችንም ብር ከሌለን እንዴት ነው ታዲያ ብር ልንሰራ የምችለው የሚለውን ሀሳብ ይዤላችሁ መጥቻለሁ። ኦንላይን ላይ ብዙዎቻችን ብር መስራት እንፈልጋለን፣ ነገር ግን ለመስራት እንቸገራለን። ታዲያ ይህ ብር እንዴት ይገኛል? ወይስ እንዴት ነው የምናገኘው? ብዙዎች ሲሰሩት እናያለን። አሁን እንዴት ማድረግ እንዳለባችሁ እኔ ጋር አብረን እናያለን ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ ነገር ቢኖር ማንኛውንም ቪዲዮ ዝም ብላችሁ አትመለከቱ። ምክንያቱም በጣም ብዙ ሰዓት ነው የምታባክኑት። ኦንላይን ላይ ብር አለ በሚሏችሁ ሰዎች ምክንያት እናንተ ሰዓታችሁን እያጣችሁ ነው። ምክንያቱም እናንተ ትልቁ ብር እያጣችሁት ያላችሁ ሰዓታችሁ ነው። ሰዓታችሁን በአግባቡ መጠቀም መጀመር አለባችሁ። ሰዓታችሁን አጣችሁ ማለት የብር የማግኘት ጊዜያችሁን እንደዛው እየባከነ ይመጣል ማለት ነው። ዶንት ትረስት ኤኒ ፒፕል ኦኬ። ሰዓታችሁን እየተጠቀማችሁ ከሆነ እና እያንዳንዱ ሰዓት ብር ለማግኘት እያባከናችሁት ከሆነ እርግጠኛ ነኝ እናንተ ብር የማግኘት እድላችሁ በጣም ሰፊ ነው። ስለዚህ ከዚህ በኋላ ማድረግ ያለባችሁ ሰአታችሁን በአግባቡና በተስተካከለ ቦታ ማባከን ማለት ነው። ለምሳሌ ብር ነው የምትፈልጉት፣ አሪፍ ሾርት እና ልታምኑት የምትችሉት ነገር ላይ ብቻ ነው ትረስት አድርጋችሁ ልትሰሩ የሚገባው። ስለዚህ ወደ ቀጣዩ ልውሰዳችሁ። ስለዚህ ኦንላይን ላይ እንዴት አድርገን ብር እንሰራለን ወደሚለው ስንመጣ ኦንላይን ላይ በብዙ መንገዶች ብር ይሰራል። ነገር ግን አብዛኞቹ ሪስክ አላቸው። ሪስክ ስንል አንዳንዶቹ ለምሳሌ ፎሬክስ ትሬድን ብናይ ኦንላይን ላይ ነው የምንሰራው፣ ነገር ግን በዛው ልክ ልንከስር እንችላለን ማለት ነው። ሳንከስር ልንሰራው የምንችለው ብቸኛ ስራ ዩቲዩብ ነው። አሁን እኔ ይሄን ፖስት ሳረግ ከዩቲዩብ ብር አገኛለሁ። ምክንያቱም ዩቲዩብ በእኔ ማስታወቂያ ያሳያል፣ እኔ ደግሞ ለሱ የሚሆን ቪዲዮ ሰርቼ እሰጣለሁ ማለት ነው። እናንተም እንደኔ ሳከስሩ ልትሰሩት የምትችሉት ስራ ቢኖር ዩቲዩብ ነው። ብዙዎቹ እንዴት አድርጋችሁ ኦንላይን ላይ ቢዝነስ መጀመር ትችላላችሁ በሚል ቪዲዮ ሰበብ እነሱ ብዙ ሲያገኙ እናያለን። ነገር ግን እናንተ ምንም አታገኙ ማለት ነው። መንቃት ያለባችሁ አሁን ነው። ጊዜው አሁን ነው። ዩቲዩብ ባላችሁ ስልክ ባላችሁ ነገር መጀመር አለባችሁ። ለምሳሌ ሁለተኛውን ብንወስድ ፕሌይ ስቶር ላይ አፕሊኬሽን በመጫን ብሮች ማግኘት እንችላለን ማለት ነው። እሺ እንዴት ነው ብር አሁን ልናገኝ ፕሌይ ስቶር ላይ የምንችለው ብላችሁ እየጠየቃችሁ ሊሆን ይችላል። ግን ፕሌይ ስቶር ላይ እኔ እንዴት አድርጋችሁ ብር ልታገኙ እንደምችሉ በአጭሩ ላሳውቃችሁ። ለምሳሌ ፕሌይ ስቶር ላይ አንድ አፕሊኬሽን ጫነን እንበል። የአፕሊኬሽን ብዙ ነገሮችን ያሟላ የሆነ ይዘት ያለው አፕሊኬሽን ሊሆን ይችላል። ታዲያ ያን አፕሊኬሽን ለሌሎች ሰዎች በማጋራት እነዛ ሰዎች የኔን አፕሊኬሽን መጠቀም ሲጀምሩ እኔ ላይ የተለያዩ ማስታወቂያዎች መግባት ይጀምራሉ። ከነዛ ማስታወቂያዎች በማገኘው ገንዘብ እኔ ብር እሰራለሁ ማለት ነው። እና እንደዛ ከሆነ አብዛኞቹ ማስታወቂያ እኛ ላይ በማሳየት ሊያገኙ ይችላሉ ማለት ነው። ስለዚህ መሳሳት የሌለባችሁ እናንተ ምንም ሳትሰጡ ምንም የምታገኙት ነገር እንደሌለ ከዚህ መውሰድ ትችላላችሁ። ለምሳሌ ያክል ቴሌግራም ይከፍላል ይላሉ። ቴሌግራም እንዴት ነው የሚከፍል ብላችሁ እየጠየቃችሁ ሊሆን ይችላል። ቴሌግራም እንዴት እንደሚከፍል አሁን ልንገራችሁ። ቴሌግራም ላይ ብዙ አጫጭር ነገሮች አሉ። ለምሳሌ አንደኛው የራሳችንን የሆነ ቻናል መክፈት ነው። ቻናሉን ስንከፍት ምናልባት ብዙ ሰው ሊያይልን ይችላል፣ ብዙ ሰው ላይጠቀመው ይችላል። ነገር ግን በጊዜ ብዛት አክቲቭ ሆነን በተለይ በምናደርገው ጥረት ቢያንስ 20,000 ሰብስክራይብ ቢኖራችሁ ከ20 ሺዎቹ ቢያንስ 2,000 ብር በየሳምንቱ ልታገኙ ትችላላችሁ። ትንሽ ነው ግን ለህይወታችሁ በጣም በትልቁ ሊደግፋችሁ ይችላል ብዬ አስባለሁ። እና ምንም የምታጡት ነገር አልኖርም። ብቻ አክቲቭ ሆናችሁ በየቀኑ በምትፖስቱ ፖስት እናንተ 2,000 ብር በሳምንት እንዲኖራችሁ ከፈለጋችሁ ዛሬ ጀምሩ ማለት ነው። ዩቲዩብም ሲጀምሩ ተስፋ ያስቆርጣል። እኔ ልንገራችሁ፣ ተስፋ ያለው ስራ ቢኖር እናንተ የምትሰሩት ስራ ላይ ኮንሲስተንት ሳትሆኑ ዘና ብላችሁ የምትሰሩት ስራ ነው። ተስፋ የሌለው ስራ። ተስፋ የሚያስቆርጥ ግን ይሄኛው ብዙ ብር ልታገኙበት ስለምትችሉበት ሰው ልክ ብዙ ተስፋ ያስቆርጣል። በዛውም ልክ ተስፋችሁን እንደጨረሳችሁት ያክል አሪፍ ገንዘብ ይሰጣችኋል ማለት ነው።
ስለዚህ አሁን ታዲያ ምን እናድርግ ከምን እንጀምር ብላችሁ እያሰባችሁ ሊሆን ይችላል። ዩቲዩብ መጀመር ያለባችሁ አሁን ሳይሆን ልክ ነገሮችን አይታችሁና አጥሞና ሰጥታችሁ መሆን አለበት። ዩቲዩብ ለመጀመር ቀላል ቢሆንም እናንተ ስትጀምሩ ግን በጣም በቀላሉ ማየት የለባችሁ ማለት ነው። ስለዚህ እንዴት ነው አሪፍ አድርገን ልንሰራ የምንችለው ስንል የመጀመሪያው ነገር የምታቀርቡትን ነገር ማወቅ አለባችሁ። አሁን እኔ ለምሳሌ አሁን ይሄንን የምሰራላችሁን ቪዲዮ ለእናንተ ይጠቅማል ብዬ ስላሰብኩ ዝም ብዬ ከራሴ በማገኘው ነው፣ ምንም ዝግጅት አላረኩበትም። እናንተ ግን ስትሰሩ በወረቀት ላይ ትጽፉታላችሁ። መጀመሪያ ልትሰቡት የምታስቡትን ርዕስ በወረቀት ትጽፉታላችሁ። ከዛ አጥሞና ትሰጡትና እንዴት መስራት እንዳለባችሁ ላይክ ፊልም ማለት ነው። ፊልም መጀመሪያ ስክሪፕቱን ተዋኖቹ ያነባሉ፣ ይዘጋጃሉ። ከዛ ትወናው እንዴት መቅረብ እንዳለበት ዳይሬክተሩ ባሳየችው መሰረት ያቀርቡታል ማለት ነው። ልክ እንደዛ እናንተም ለራሳችሁ ጊዜ መስጠት እና ለራሳችሁ ስራውን ሳንቁ አክብራችሁ ከሰራችሁት በእርግጠኝነት ሰው ጋር የማይደርስበት ምንም ምክንያት የለም። እሺ እንደዛ ከተባባልን አሁን ዛሬ አሁን ይሄን ቪዲዮ እንዳያችሁ ዝም ብላችሁ ዊዛውት ያልተዘጋጃችሁ በቪዲዮ ሊሆን ይችላል። እናንተ አዘጋጁትና ከዛ በኋላ ዝም ብላችሁ ፖስት አድርጉት ወይም አስቀምጡት። ፖስትን ባታደርጉት አስቀምጡት። ከተቻላችሁ ቻናል ካላችሁ ፖስቱት፣ ከሌላችሁ ግን ዝም ብላችሁ ያዙት። ከዛ ለቀጣይ ከዛ ቪዲዮ በማየት እንዴት አድርጋችሁ መፖስት እንዳለባችሁ ተማሩ እና ለራሳችሁ አጥሞና ስጡ። እንደዚህ አይነት ቪዲዮዎች ሊያግዟችሁ የሚችሉ ቪዲዮዎችን ማየት ትችላላችሁ። እንደገና ቪዲዮአችሁ ላይ ሞስት አትራክት ሊያደርጉ የሚችሉ ለምሳሌ ኢዲትን በመጨማመር ቪዲዮአችሁ ይበልጥ ያማረ እንዲሆን መጠቀም ትችላላችሁ። ይህን ከተባባል አንድ የመጨረሻ አሳይመንት የምሰጣችሁ ምንድን ነው? ለብር ብላችሁ እንዳሰሩ። ምክንያቱም ብሩን የምታስቡ ከሆነ ዩ ፌል አት ሞመንት አዘታይ ኦኬ። ልክ ሳትጀምሩ ትወርቃችኋል ማለት ነው። ብሩን አስባችሁ በጭራሽ እንዳስቡ። ብሩን ሳታስቡ ግን ስራችሁን አጥሙናችሁ ጥሞና ሰጥታችሁ ስሩ። አይም ሹር ዩ ግሮ ኦኬ። እንደምታደርጉ በጣም 100% እርግጠኛ ነኝ። ኤንድ ይሄ ቪዲዮ ላይክ ብታደርጉት ደስ ይለኛል። ምክንያቱም ይሄን ቪዲዮዎች ብዙ ሰዎች ጋር እየደረሱ አይደለም እና ላይክ ብታደርጉት ጥሩ ነው። ኦኬ says it. Okay, sure. Goodbye. Next እንገናኛለን።